ሮማን ቆይ ምን አድርግ ነው የምትይ? እኔ እኮ እናቴ ማሳከም ብቻ ነበር የሚፈልገው። አሁን እሱ ደግሞ ተሳክቶልኛል። በቃ አለቀ። ግን እኔ የምልህ አንተ ለምንድን ነው የምልህን የማሰማው? ምን ልስማሽ? አንቺ የምትይው ነገር እኮ ፈጽሞ የሚሆን አይደለም። ለምን አይሆንም? አንተም እኮ ልጅ ነህ አይደል እንዴ? ከድርጅቱ የመካፈል መብት አለ። ድርጅቱ እኔ አይደለም። እኔም ሆነ እናቴ ቅንጣት ታክል ላባችንን አላፈሰስንበትም። አባት ግን ግርማ እስከሚበቃው ላቡን ጠፍ አድርጎ አፍሶበታል። አባትነቱን ሳልቀበል ሀብቴ ነው ብለው ትንሽ አይከብድም? ይኸውልሽ እስካሁንም ከአንቺ ጋር የተባበርኩት የእናቴ ጉዳይ ምርጫ ስላሳጣኝ ብቻ ነው። ከዚህ ድረስ የመጣሁት አንቺን ሀብታም የማድረግ ፍላጎት ነው። ሂድ እባክህን አንተ ሮማን። ጅል ከአንቺ ጋር የተገናኘሁት እናቴን ለማሳከም ምርጫ ስላጣሁኝ ብቻ እዚህ ድረስ የመጣው የአንቺን የሀብት ፍላጎት ላሳካ እንዳልሆነ ደጋግሜ ልነግርሻለሁ። ጅል ነህ። እሺ በጣም ጅል ነህ። የፈለግሽውን ማለት ትችያለሽ። ከዚህ በኋላ እኔ ልታገኝ እንዳ ከአንቺ ጋር ምንም ያገናኝ። ታዲያ እኔ እንደዚህ ለፍቼ በባዶ ልሸኝ ነው? እሱ እኔ ነኝ። ሂድ አንተ ብትሆን ግን እኔን ድርጅት አልተውም። እሺ ሂድ። እሺ ምን ይመስላል? መጣሽ እንዴ ልጅ? ያው ጣጣ ምንድን ነው ያልሽው? አባዬ ለምንድን ነው ሁሉ ገንዘብ የፈለከው? ከምን ያገኘሽው? ለካ ሁሉም ነገር ተፈቷል ያልከኝ ይሄን ሁሉ ገንዘብ ድርጅታችንን አስይዘህ ስለተበደርክ ነው አይደል አባ? አይ እንደዛ አይደለም ጽንዬ። የብዙ አመት ብድር ስለሆነ ያው ሰርቼ መክፈል እችላለሁ ብዬ ነው የተበደርኩት። ምን እያልክ ነው? ይሄ እኮ ከመሸጥ አይተናነስም። አባዬ። አቤት የኔ ልጅ። እኔ አልገባኝ። ቆይ ለምንድን ነው ይሄን ሁሉ ገንዘብ የተበደርከው? እሺ ለእናቴ እናት መታከሚያ ነው? ምን ነው አባዬ በጣም ደነገጥክ? አይ ያኔ አልደነገጥኩም። እና ለእናቴ እናት ስትል ነው ሁሉ ነገር ያደረከው? አይደለም የኔ ልጅ። የናቲ እናት ለኔ ምን ነች ይሄን ያህል ዋጋ መከፍልላት? እኔ ምን አውቃለሁ አባ። ግን በዚህ ሰዓት አስገዳጅ ሁኔታ ውስጥ ሊከተል የሚችለው ናቲ ብቻ ነው። እኔ በምን እያስፈራራህ እንደሆነ አላውቅም። ግን ደግሞ ለሱ ማድረግ ስላለብኝ ብቻ ይመስለኛል ይሄ ሁሉ ነገር እያደረክ ያለው። አይ ጽንዬ ተሳስተሻል። እኔ ለናቲም ሆነ ለናቲ እናት ምንም ያደረኩት ነገር የለም። እሺ አባዬ እንደዛ ካልክ ለምንድን ነው ሁሉ ብር የተበደርከው? ይኸውልሽ ጽንዬ አንዳንድ የሚያስፈልጉኝ ነገሮች ስለነበሩ ነው የተበደርኩት። ለዛ ይሄን ያህል ገንዘብ? አይ እንግዲህ ጽናት ማድረግ ያለብኝ ነገር ነው ያደረኩት በቃ። አባዬ ግን እኔ እየተቆጣኝ እኮ ነው። ታዲያ ደረዳልሽኛ። እኔ እኮ ትልቅ ሰው ነኝ። ማድረግ ያለብኝ ነገር ማወቅ ነው አይደል? ልትረጂኝ ይገባል አንዳንዴ።
ብሌን ምን ነው ዝም ብለሽ ቆይሽ እኮ የምታወሪኝን አውሪኝና ልሂድ እንጂ። የኔ ነገር ዝም አልኩ አይደለ? በጣም ይቅርታ። አዎ ዝም አልሽ። አንተ ማነህ? ማነህ ማለት? እንግዲህ አንተ ማነህ ማለት ማነህ ነዋ። እስኪ ቆይ ትንሽ ስላንተ ንገረኝ። አንቺ ማን ስለሆንሽ ነው ስለኔ የምነግርሽ? እኔ? አዎ አንቺ ማን ስለሆንሽ እነግርሻለሁ። ምን ስለሆንሽ ስለ ራሴ የምትጠይቂኝ? ያን ያህል የሚያስቆጣ ጉዳይ እኮ አይደለም የጠየቅኩ። በጣም ነው የተቆጣው አይመስልም? ለምን አልቆጣም ብሌን? እኔ ውስጥ ትልቅ ቦታ ያለሽ ይመስል መጣሽ ትጠይቂኝ። ለምን አልቆጣም? ቀስ በላይ ነው ጌታ። ምን ላይ እንዴት ታንባርቅብኛለህ? አለመናገር እኮ መብት ነው። በዚህ ልክ እንደዚህ መቆጣት እኮ አይጠበቅብህም። ለምን አልቆጣም? ስንት አይነት ሰው አለ በፈጣሪ። እንዲታወቅብህ የማትፈልገው ማንነት ግርማ አባት ስለሆነ ነው ወይስ ለገንዘብ ለዚህ እንደመጣ ነው? እንዴት አወቅሽ? አወቅኳ በቃ ታውቃለህ። እኔ የተደበቁ ነገሮችን ፈልጎ ማግኘት ልዩ ተሰጥቷል። ዝም ብለሽ አትቀባጥሪ ብሌን። ማን ነገረሽ? እሺ ናትናኤል ግርማ፣ የጽናት ግርማ ወንድም። ሰምኛለሽ? አፍሽን ዝጊ። አፍሽን ካልዘጋሽ ግን እኔ ራሴ እዘጋልሻለሁ። እኔም አፌን አልዘጋም፣ አንተም ደግሞ አፌን አትዘጋልኝም። እሺ አቶ ናትናኤል። ምንድን ነው የምፈልገው? አንድ ነገር ብቻ ነው የምፈልገው። አንድ ነገር? ገንዘብ? ለነገሩ የእናትሽ ልጅ ሆነሽ ሌላ ምን ትፈልጊያለሽ? ይኸውልህ ልብስን ጥቅልል አድርገህ ይዘህ ከዚህ ሀገር ውልቅ ብለህ እንድትጣልኝ ብቻ ነው የምፈልገው። ሰምተኛል ናትናኤል? እኔ የእናቴ ልጅ እንጂ የእናቴ ባህሪ ወራሽ አይደለሁም። እሺ ይኸውልህ ከዚህ በላይ ክፉ ደግ ባልነጋገር ደስ ይለኛል። ልብስን ጥቅልል አድርገህ ብቻ ከዚህ ውልቅ እንድትል ነው የምፈልገው። ከዚህ በላይ ለጽናት ምን ለጋሽ ግርማ ህመምና ስቃይ እንድትሆንባቸው አልፈልግም። ቆይ አንቺ ማን ስለሆንሽ ነው? ምን አገባሽ? እሱን አንተ ምንም ነገር አይመለከትም። ማንም ልሆን ምንም ልሆን፣ ከዚህ በላይ ግን ጽናትና ጋሽ ግርማ ጎን በፍጹም ላይ አልፈልግም። እሺ እባክሽ ባረቅ ምን ልታመጭ ነው? አንዳንድ ሰዎች እኮ አሉ ብዙ ለማግኘት ብለው የያዙትን የሚለቁ። ትሰማኛለህ? ጋሽ ግርማ ከፍለዋል። ስለዚህ የያዝከውን ይዘህ ውልቅ በል። አይካልክ ግን የያዝከውን ትጥለዋለሽ። ትንሽ ዘራፍ ያልሻል መሰለሽም ወይዘሪት ብሌን። ገና በጣም ብዙ ታያለሽ አቶ ናትናኤል። እኔም ከእናቴ የወረስኩት ይሄንን ባህሪ ነው። አረ እንዲያውም በጣም ጥሩ ጎኔን እኮ ነው ያሳየው። ከዚህ በላይ መርዝ እንዴት እንደምሆን አሳያለሁ። እሺ የቱን? የምፈልገውን ነገር ለማግኘት ጨካኝ ሆነ። እናቴ ገንዘብ ለማግኘት በጣም ጨካኝ ናት። እኔ ደግሞ ጽኑ ለመጠበቅ በጣም መርዝ ጨካኝ ነኝ። እሺ ሰማኛለህ? እኔ ምንም አይነት ጠባቂ ያስፈልገኝም። እሺ ደግሞ እያፌዝክ ከሆነ ጭካኔ ውስጥ ደርስበት ይኛል። እኔ ብሌን ማለት ምን አይነት የተረገምኩ ሰው መሆን ይታየኛል። እሺ ቀሽም እየወጣ ነው? እንዴት ነው? ትንሽ ራሴን ፈታ ላድርግ ብዬ ነው። ደክሞኛል። ልማ ለዋላ ነበር የመጣሁት። እሺ እንደምናረው ቁጭ በይ። በጣም ተጨንቀሃል አይደል? ትንሽ ጊዜ ያስፈልጋል መሰለኝ። ለምን እጨነቃለሁ ብለሽ ነው ሮማ? ለምን አትጨነቅም ግርማ? የልጅ እናት ራሱ እንደዛ ሆና ማያት እኮ በራሱ በጣም ትልቅ ጸጸት ነው የሚሆነው። ተይ ሮማ፣ እንደዚህ አይነት ጉዳይ አታንሺ። ስታነሺ ጽኑ ብትሰማ ሌላ ነገር ነው የሚፈጠረው። ተው እንጂ ግርማ፣ የማይደበቅ ነገር ለመደበቅ አትጣር። ምንም ቢሆን እኮ እህትና ወንድም ናቸው። ይኸውልህ እንደዚህ መደባበቁ ትርፉ ሌላ መከራ ነው የሚያመጣው። ይልቅ በጊዜው ብታስተዋውቅ ይሻላል። ምን አይነት መከራ ነው? እኔ ምንም ማለት አልፈልግም። ይሄ ነው ማለት አልፈልግም። ግን በኋላ ሌላ ጸጸት እንዳታጣ ተናግሬያለሁ። ሮማን ምን አለች ትላለህ? ተይ እንጂ ሮማን፣ አታስፈራሪ። እስኪ አስበው ግርማ፣ ልጆች እኮ ወንድና ሴት ናቸው፣ በዚህ ላይ ወጣት። እሺ በመካከላቸው የሆነ መፈላለግ ቢኖር የእነሱ ጥፋት ነው ልትል ነው ግርማ? ዛሬ ደግሞ ምን አይነት መከራ ነው ይዘሽብኝ የመጣሽው?
አይ እንግዲህ አንተ እውነቱን ሲነግሩና ሲያዝኑልህ አትወድም። ይኸውልህ በወሬ ብቻ እንደዚህ ከመሆን ቀድመህ ብትጠነቀቅ ይሻላል ግርማ። ይኸውልሽ ጽኑ ከሰማች በጣም ነው የምትከፋብኝ፣ በጣም ነው የምትናደድብኝ። ሮማን ለምን አትረጂኝም? ይኸውልህ ግርማ አንዳንዴ በትንሽነታቸው ያላጠፋናቸው ውሸቶች አድገው አዘቅት ውስጥ ይከቱናል። ግርማ እኔ በጊዜው ተናግሬያለሁ፣ መክሬያለሁ። ሮማን ብቻ እኔ እንጃ በጣም ነው የፈራሁት። ቆይ ምንድን ነው የሚያስፈራ? ከጽናት በፊት የሆነ እንጂ በትዳር ላይ እኮ ማቅጣ ያመጣው ነገር አይደለም አይደል እንዴ? አዎ እሱማ ልክ ነሽ ግርማ። ጊዜ የሚሰጥ ጉዳይ እኮ አይደለም። የጽናት ነገር ሆኖብኝ ነው። ጽናት ይህንን ብትሰማ አባቴ አይደለህም ውሸታም ነህ ቀጣፊ ነህ ትለኛለች ብዬ እኮ ነው። ቆይ እስኪ እኔ በጣም ያልገባኝ ነገር ሲጀምር እንደዚህ ለምንድን ነው እንደዚህ ስጋት የሆነብን? እኔ ግን ከጽናት መስማት ይልቅ የናትን ልጅነት እንዳትቀበል ያደረገ ሌላ ነገር ያለ ይመስለኛል። ሌላ ነገር ምን? ምናልባት ያው ሀብትህን ንብረትህን እንዳይካፈል ይሆናል። ኧረ ተይ ሮማን፣ ምንም ቢሆን እኮ አባቱ ነኝ። ይህ ንብረት ለጽኑ ብቻ ሳይሆን ለእሱም ይገባዋል። እኔ አሁን የሚያሳስበኝ የጽኑ ጉዳይ ብቻ ነው። አንተ ምን አስጨነቀ ግርማ? የጽናት ጉዳይ እንደሆነ አያስጨንቅህ። በቃ ዝም ብለህ ንገራት እንዴ። ወለድካት እንጂ አልወለደችም። ምንድነው ይሄን ያክል መጨናነቅ? ለሷም እኮ ጥሩ ነው ይሄን የመሰለ ወንድም ማግኘቷ ራሱ በጣም ትልቅ ነገር ነው። ልትደሰትብህ እንጂ አትከፋብህ። ብትከፋብህ የተወሰነ ቀን ነው። ከዛ በኋላ እየተግባቡ ሲመጡ ደስ ነው የሚላት። ተው ግርማ ንገራት ብያለሁ በጊዜ። እኔ እንጃ አቅም ያለኝ አይመስለኝም። ጊዜ ሳትወስድ ንገራት። አሁን ንገራት፣ ለገዛራት ነው። ስለዚህ አንተ ለናቲ ንብረት የማካፈል ወይ ሞርስ የማካፈል ምንም ችግር የለብህም ማለት ነው እንዴ? አዎ ምን ቦታው ብቻውን አደገ። አሁን ደግሞ ንብረት ለጽኑ ብቻ እንዴት ላወርሳሉ? እሱም እኮ ልጄ ነው። ብሌን ምን እያሰብሽ ነው? ምን እያሰብሽ ነው? አይ እንዲሁ አንዳንድ ነገሮች። አረ አንዳንድ ነገር ምንድን ነው ይሄ? አንዳንድ ነገር የግል ሚስጥር ነው እንዴ? ምን ማለት ነው? እኔ እህትሽ እያለሁ እንዴት ነው አንቺ ሚስጥር የሚኖርሽ? እኔ እኮ ቆይ ግርም የሚለኝ እኔ ቆይ ሚስጥር የሚባል ነገር ሊኖረኝ አይችልም። እንዲህ በጣም ተቆጣሽኝ እኮ ጽኑ። አልቀረብሽም፣ ወሬኛ ነገር ነሽ። ይልቅ ምንድነው ነገሩ? ንገሪኛ። ኧረ እባክሽ ለምን እንደምነግርሽ አልናገርም። ይኸውልሽ ብሌን እገልሻለሁ። እሺ ብትነግሪኝ ነው የምሻልሽ። ኧረ ጉድ ፈላብኝ ዘንድሮ። እኔማ ሆድሽን ቁርጥ ያደርግሽ እንጂ አልነግርሽም። ስትጀመር እኔ የግል ሚስጥር ያለኝ ሰው እኮ ነኝ። ቀላል ሰው አድርገሽኛል። አንቺ ንገሪኝ። እንዲህ ጽኑ አልናገርም። ይኸውልሽ ብሌን ንገሪኝ፣ ያለዚያ ግን ሲጥ አድርጌ ነው እሺ የምገልሽ። አልነግርሽም። እስቲ ግደይኝ እንደምታመጫ ይሻለሁ። እሺ በቃ ለወሬ ሟች ነኝ በይኝና እነግርሻለሁ። እሺ ካልሽ ምን ይደረጋል? ለወሬ ሟች ነኝ። ቆይ ደግሞ መቼ ነው እንደዚህ በወሬ የተለከፍሽው እናቴ? እባክሽ አንቺ ራስሽ ነሽ ለነገሩ እንድጓጓ እያደረግሽኛለሽ። ሆን ብዬ ነው። እኔ እኮ እንደዚህ ለወሬ ሟች እንደሆንሽ አላውቅም ነበር። እንደውም ተይውሽ፣ አልፈልግም። ወደ ቤትሽ መሄድ ትችያለሽ። ታስፈራሪኛለሽ እንዴ ደግሞ? ውይ ጽኑዬ የሞትሽለት እንደሆነ ሳሰብ በቃ አሁን ትንሽ ተዝናና። ሁላችንም እኮ ተጨናነቀን። እባክሽ እኔ ስለ ጋሽ ግርማና ስለ ገንዘቡ እያሳሰበኝ ነበር። እኔም እሱን ነበር እያሰብኩ የነበረው ብሌንዬ፣ ግን ደግሞ ምንም ሊመጣልኝ አልቻለም ከአንድ ከናቲ እናት በስተቀር። ከናቲ እናት በቀር ማለት እርግጠኛ አይደለሁም ብሌንዬ፣ ግን አባዬ ገንዘቡን የሰጣት ለናቲ እናት ነው። እንደዛ ነው የሚሰማኝ። ቆይ ማን ስለሆነች ለናቲ እናት ያን ሁሉ ገንዘብ የሚሰጣት? እኔ እንጃ አላውቅም፣ ግን የሆነ ነገር ያለ ይመስለኛል። አይ ጽኑዬ በፍጹም አይመስለኝም። ቆይ አንቺ እንዴት እንደዛ ሊያደርግ ይችላል ስታስቢው? አላውቅም ብሌንዬ፣ ግን የሆነ በደንብ ማጣራት እንዳለብኝ ይሰማኛል። እሺ በቃ ለማንኛውም ጠዋት እናወራበታለን። እንግባ እንተኛ። ደግሞ ተኝ ተኛ። አይ ተሸክመሽ ጋር እንሂድ።
እየተከተልከኝ ነው? ምን ነው ይሄ መጠጥ ቤት የአንተ ግል ብቻ ነው እንዴ? ለማንኛውም ቺርስ ለአባትና ልጅነታችን። ኦ ለካ ለአንተ ልጅ አይደለሁም። ይቅርታ። ለምን እንደዚህ ታይኛለህ አቶ ግርማ? ናቲ፣ ቆይ የምትፈልገውን ገንዘብ ከኔ አግኝተሃል አይደል? እናትን ሄደህ ለምን አታሳክማት? ወዴት ነው የሚሄደው? ወደ ቤት ነው። እዚህ የሚያባተ ቤት አለ እኮ። ቆይ ምን ለማድረግ እየሞከርክ ነው ያለው? ምን አደረኩ? ቆይ እናትን ማሳከሚያ ገንዘብ ነበር አይደል የፈለከው? አዎ እኮ አገኘህ አይደል? ለምን አሁን አትሄድም? ማን እባክህ እናቅዳለን። በተናገርከው ነገር አላመንክበትም እንዴ? በየትኛው? አሁን ሂድ ባልከው ነው እንዴ? ለምን አላምንበትም? በደንብ ነው እንጂ ማምንበት። እና ለምን አይኔን ታሻሻለህ? አልሸሽም ናትናኤል። እንደ አባትነት ብዙ ነገር አድርጌልሃለሁ፣ ከጎንህም አልቆምኩም። አሁን ግን የአባትና የልጅነትን ጉዳይ የምናውጅበት ሰዓት አይደለም። አሁን ሂድልኝ። እንድትሆን እጅለኝ አልፈልግም አቶ ግርማ። ከአንተ ምንም አይነት የአባትነት ነገር በጭራሽ አልፈልግም። ናቲ፣ እና አሁን ለምን አትሄድም? ገንዘብን አግኝተሃል አይደል? ሂድና እናትህን አሳክማት በቃ። አልሄድም። ለምን? እዚህ በጣም ብዙ የጀመርኳቸው ነገሮች አሉ። እነሱን ሳላጠናቀቅ የት ነው? አንተ መሄድ ያለለት ሰው አታድርግ። ጥሩ ነው። እሺ የለም ማታ ትንሽ ጠጣው መሰለኝ ራሴን አሞኛል። እና ታዲያ ለምን በጠዋት ከቤት ወጣ? ማለቴ ትንሽ ረፍት አታደርግም ነበር? ብዙም ስራ ስለሌለ ትንሽ እዚያ አረፍ ልበል ብዬ ነው። እኔ ግን ሽሽት ላይ ያለ ነው የሚመስለኝ ጋሽ ግርማ። የምን ሽሽት? እኔ እንጃ ጋሽ ግርማ፣ እሱንማ እኮ አንተ ነው የምታውቀው። ግን ደግሞ በዚህ ጠዋት ቤት መተኛት ሲገባ አንተ ግን ቢሮን መሸሸጊያን ያደረግከው። አይ እንደዛ አይደለም ብሌ፣ መስሎሽ ነው። እሺ እና ታዲያ በጠዋት መነገር ጥሎሽ መጣሽ? የመጣሁትማ መቼስ እኔን ታውቀኛለህ አይደል ጋሽ ግርማ? ምንድነው ነገሩ? ጋሽ ግርማ፣ እኔ በፍጹም ከዚህ በላይ እውነቱን ልደብቃት አልችልም። ቆይ ግን ለምንድን ነው አንተ ራስ እውነቱን የማትነግራት? ለምንድን ነው ከዚህ በላይ እየሸሸ ያለው? ብሌን፣ የምን እውነት ነው ማለት? ለማንስ ነው የምናገረው? ለጽናት የደበካት እውነት ነው። ናቲ ልጅህ ነው አይደለ? እንዴት አወቅሽ? አይ ጋሽ ግርማ፣ እዚሽ ምድር ላይ እየተደረገች እያንዳንዷ ነገር እኮ ጊዜው ይረዝማል እንጂ እኮ መታወቁ አይቀርም እኮ። ማን ነገረሽ ብሌን? ጋሽ ግርማ ነገርኩህ። እኔ በራሴ መንገድና በራሴ ሁኔታ ነው ያወቅሁት። በቃ እንዴት ነው በራስሽ መንገድ የደረስሽበት? ቆይ ግን አሁን ጥያቄው እንዴት አወቅሽ ነው መሆን ያለበት ጋሽ ግርማ። አንቺ ጋር እንዴት ሊደርስ ቻለ ብዬ እኮ ነው ብሌን። ጋሽ ግርማ፣ እኔ ከደረስኩበት ጽናት ጋር ለመድረስ በጣም ትንሽ ጊዜ ነው የሚፈጀው። ደግሞ እንደኔ አጋጣሚ ከሚነግራት እራሱ እውነቱን ብትነግራት ነው ይሻላል። እንዴት ልታውቂ ቻልሽ ብሌን?
ጋሽ ግርማ እኔ ያወቅኩበትን መንገድ በመዝጋት ጽኑነቱ እንዳታውቅ ምንም ነገር አልነግራትም። እሺ ስለዚህ በድጋሚ እየደጋገምኩ ምነግር ነገር ቢኖር ለጽኑ ራስህ እውነቱን ንገራት እያልኩ ነው። በኋላ እንዳይጸጸት። አልችልም ብሌን፣ አልችልም። እንዴት ብዬ ነው የምነግራት? እንዴ ለምን? ይሄ እኮ የሚደበቅ ጉዳይ እኮ አይደለም ጋሽ ግርማ። አንተ ባትነግራትም እውነቱ ከጊዜ በኋላ መውጣቱ አይቀርም። ስለዚህ እየነገርኩ ነው፣ ራስህ እውነቱን ንገራት እያልኩ ነው። እሺ ምንድን ነው ማድረግ ያለብኝ? እየነገርኩህ እኮ ነው ጋሽ ግርማ። አይ ከሱ ውጭ እኔ እውነቱን መናገር አልችልም። ቆይ ለምን? ይኸውልሽ ብሌን፣ ጽናት በጣም ነው የምትናደድብኝ፣ ተስፋ ነው የምትቆርጥብኝ፣ ትጠላኛለች። ይገባኛል እኮ ጋሽ ግርማ፣ ሳይገባኝ ቀርቶ አይደለም። ግን ደግሞ የእውነት ነው የምልህ፣ አንተ ብቻ እውነቱን ንገራት እንጂ እኔ ለሰው እያሳምናታለሁ። ደግሞ ታውቃለህ ሰውዬ እኮ ለእኔ መልስ ናት። እንዳልሽ ያደርገው እኔ ደህና ነኝ። እንዴት ነው? ገንዘቡ ደረሰ? ጥሩ። አይ እኔ እንኳን ቆያለሁ። አደራ አንተ ተንከባክበህ አሳክምልኝ። እሺ በቃ መልሼ እደውላለሁ። ይቅርታ ናት፣ ስራ አስፈታው ከእንዴ? ችግር የለውም። ያው እፈልጋለሁ ስትይኝ ከባድ ነገር ስለመሰለኝ መጣሁ። ናቲ ትንሽ ከበድ ይላል። ምንድን ነው? እኔ የምለው እናት እንዴት ናት አሁን? ደህና ናት። ያው ለሕክምና የሚሆን ገንዘብ እየፈለግኩ ነው። ምን እስካሁን ገንዘቡን አላገኘም እንዴ? ከየት አገኛለሁ ብለሽ ነው? እኔ እንጃ። ያው ልክ እንደ አባዬ የምታስገድደው ሰው ካገኘ ብዬ ነው። አይዞህ እንግዲህ እየቀለድኩ ነው። ኧረ አልደነገጥኩም። ናቲ አንድ ነገር ልጠይቅህ ነበር፣ ግን እባክህን እውነቱን ንገረኝ። ምንድን ነው? ከአባዬ ገንዘብ ወስደሃል አይደል? ምን ማለት ነው? አባዬ ለአንተ ገንዘብ ለመስጠት ብሎ ነው አይደል ድርጅቱን አስይዞ ገንዘብ የተበደረ? ምን እያልሽ ነው ጽናት? በእናትህ እባክህ ናቲ እውነቱን ንገረኝ። ያምሻል እንዴ? እንዴት ለእኔ ድርጅት አስይዞ ገንዘብ ይሰጠኛል? እኔ እሱን በምን አውቃለሁ? እና ይህን ካላወቅሽ እንዴት ገንዘብ ሰጠ ብለሽ ታወሪያለሽ? ምን ማለት ነው? አሁን እኔ ለምን እንደሰጠህ ነው እንጂ ማላውቀው እንደሰጠህ በደንብ እርግጠኛ ነኝ። በምን እርግጠኛ ሆንሽ? ይኸውልህ ናቲ፣ አባዬን አስገድዶ ገንዘብ ሊቀበለው የሚችል ሰው ከአንተ ውጭ ማን ነበር? ጽናት ትዕግስቴን አታስጨርሽው። በተሳሳተ ግምት እኔን እየወደድሽ ነው። ይኸውልሽ እኔ ገንዘብ ባገኝ እዚህ ምን እሰራለሁ? እንዴት ነሽ የኔ ልጅ? ሰላም ነሽ? ደህና ነኝ። መቀመጫም የለም እንግዲህ እሱ ጋር አስቀመጥነሽ። ችግር የለውም እማዬ፣ እኔ እዚህ ተመችቶኛል፣ እዚህ እሆናለሁ። እሺ የኔ ልጅ፣ ትንሽ ያደረሽ ሽሮ አለች፣ እሷን ላሙቀልሽ? አያይ አልበላም እማዬ፣ እኔ አሁን ቅርብ ሰዓት ነው በልቼ የመጣሁት። እንዴት ነሽ ታዲያ? እኔማ በጣም ደህና ነኝ እማዬ፣ አንቺ ግን እንዴት ነሽ? ደህና ነኝ። ምን ሆናለሁ ብለሽ ነው? ይህችን ቤት እንግዲህ ለመልመድ እየታገልን ነው። ያው እማዬ የማይለመድ ነገር የለም፣ ትንሽ ጊዜ ነው ይለመዳል። ይለመዳል፣ ትንሽ ጊዜ ነው። ኧረ ምን አባቱ ይለመዳል? እድሜ ልካችን የሆነ ነው እንደዚህ አይነት ቤት አይደል እንዴ? አሁንማ ብሌንዬ ራሱ አድጋለች እኮ፣ እሷ ይሄን ቤት ትቀይርልሻለች። የእሷን ነገርማ ተይኝ። ምን ነው ብሌን እንደምታያት ናት፣ ምን ተስፋ አላት ብለሽ ነው? ኧረ አይባልም እማዬ፣ ብሌን እኮ በጣም ጎበዝ ልጅ ናት። እንዴ ጎበዝ ብትሆን በሰው ህይወት ነው። የእኔ ልጅ አንድ ቀን ስለ ራሷ ስትኖር አይቻት አላውቅም። ቆይ እስኪ ልጠይቅሽ፣ አንቺ አይተሻት ታውቂያለሽ? የእሷ ነገር ውሃ ቢወቅጡትን በወጭ ትል ነበረ። ነፍሷን ይማረው እናቴ፣ የእሷ ነገር ውሃ ቢወቅጡት ሆኖብኛል። አይ እማዬ፣
እኔም ወደኋላ በጣም ጎተትኳት መሰለኝ። ያው እኔም እሷ ብቻ ስለሆነች ያለችኝ የተፈጠረውን ነገር በሙሉ እየመጣው ማወራው ለሷ ነው። ምን ታደርጊ አንቺማ፣ ከአንቺ በላይ ዋጋ የሚከፍል ሰው ማግኘት ከባድ ነው። አንቺ ምን ታደርጊ? እንደዛ ሆኖብኝ ነው መሰለኝ እማዬ። በድህነት ጎኔ ለፍቻ ሳድጌ እንደዚህ እንድትሆን አልነበረ፣ ሰው እንድትሆን ነበር። እሷ ግን ምን አደረገች? ለራሷ ምቀኛ ሆነች። አታስቢ እማዬ፣ እኔ እቆጣታለሁ። እሺ እኔ ነኝ እንደዚህ ያደረኳት። አንቺ በትምህርት ባይኖርሽ የምትወርሺው አለሽ፣ የአባትሽ ገንዘብ አለ። እኔ ይህች ልጅ ምን ያወርሳታለሁ? ምን አለኝ ከትምህርቷ ውጭ? እባክሽን በትምህርትሽ እንኳን ተማሪ፣ ትምህርትሽን ግፊ ብላት አልሰማም አለችኝ። እሺ ምን ላድርግ? እሺ ልክ ነሽ እማዬ፣ በደንብ እነግራታለሁ። እሺ እኔ ልጅ መቼም በክፋት አታይብኝም አይደል? እንዴ እማዬ፣ አንቺ እኮ ልክ ነሽ። ብሌን ግዴታ ትምህርቷን መጀመር አለባት። አመሰግናለሁ ጽኑዬ፣ ፈጣሪ ይባርክሽ። አሜን እማዬ። ውይ የኔ ነገር እንደ ስለመጣሽበት ነገር ትቼ ስለ ራሴ ጉዳይ ለፈለፍኩብሽ አይደል? አይ እንደው ቢጨንቀኝ እኮ ነው እንደው መላባጣ። አረ ችግር የለውም እማዬ። እኔማ እንደው ስለዛች ጓደኛሽ ልጠይቅሽ ነበር አመጣጤ። ምን? ስለ የቷ ጓደኛ? ስለ ጓደኛሽ ማለቴ ስለ ናቲ እናት ወይዘሮ አስካለ። ስለ እሷ ምን? ማናት? ከአባዬ ጋር ያላቸው ግንኙነት ምንድን ነው? ምን አይነት ጥያቄ ነው ደግሞ ዛሬ? አስካለ በቃ አብሮ አደጌ ናት፣ በቃ አለቀ። እሺ ከአባዬ ጋር ከአብሮ አደግነት የዘለለ ሌላ ነገር አልነበረው? ምን ሌላ ነገር? እኔ እንጃ፣ ምናልባት ፍቅር ምናምን። ምን ነው ደነገጥሽ እማዬ? አልደነገጥኩም፣ ገርሞኝ ነው እንጂ እንደው ምን ስታይ አሰብሽው ጭንቅላትሽ ላይ መጣልሽ? ወይ ጉድ! አንዳንዴ ምን ሆነሻል? ኧረ እንደዚህ አይነት ነገር የለም። አይ እንዲሁ ጥርጣሬ ይዞኝ ነው። እስቲ ሳትደብቂኝ ንገሪኝ። እንግዲህ እኔ እስከማውቀው ድረስ ምንም የለም። እውነት? እውነቴን ነው። እኔ ምንም አውቀው ነገር የለም። ግን ለምን ጠየቅሽኝ? እኔ አይ እንዲሁ ዝም ብዬ ማወቅ ስለፈለኩኝ። እንግዲህ እኔም ከአብሮ አደግነት ውጭ የማውቀው ነገር የለም እናቴ፣ ምንም ነገር አላውቅም። በቃ ማየት እሺ ሰላም ነው። ልካሽ ግን ስጀምር አንተ ነገር ነገር ምሽል ወይስ ከዚህ ከያ ሰውሳ ምን እንደምትፈጠር ታውቃለህ? እኔ በኋላ ግን የተናገርኩት ምን ነገር እንዳይፈጠር እየተናገርኩ ነው። እንዴት አስበህ? ምን ልትሰራ መጣ? ለምን መጣ? የአባቴ ቢሮ አይደል እንዴ? በፈለግኩት ሰዓት መምጣት ነው የለኝም እንዴ? የምትፈልገው ነገር አገኘ አይደል እንዴ? ለምን መጣ? ምንድነው የተጨናነቃችሁ ትመስላላችሁ? ችግር አለ እንዴ? አንተን የመሰለ ተራራ የሚያክል ችግር ፊት ለፊታችን ተቀምጦ ነው። ደግሞ እንዴት ነው እኔ ችግር የምሆነው? እንዴት ችግር አትሆንም? ቆይ ለጽናት ለመናገር ነው አሁን የሁሉ ጭንቀት? ካልሆነ እኔ ልንገራት እንዴ? ምን ብለህ? ምን ነው ጮኻችሁብኝ እኮ። እኔ ቅድም ካፌ ካላገኘው ብላ ስላስጨነቀችኝ። ምን ብላ? ለአንተ ነው ወይ ገንዘቡን የተበደረልህ ምናምን ስትል ነበር። እሺና ምን አልካት? አው ለእኔ ተበድሮ ለእናቴ ማሳከሚያ ሰጠኝ አልኳት። አታደርገውም ይሄንን ነገር። ቆይ እስከ መቼ ነው የሚደብቃት? እንዲህ ምንድን ነው ይሄን ያህል? ወንድሟ ነኝ፣ የቴ ናት? መተዋወቅ እኮ አለብን። በቃ አስተዋወቅ፣ እንተዋወቅ። እባክህ ናቲ፣ አንተ ወደ ሀገር ሂድ። እኔ ጊዜው ሲደርስ እነግራታለሁ። አቶ ግርማ፣ ቆይ እስከ መቼ መደበቅ የምችል ይመስላል? እስከ ዛሬ ደበቅካት አይበቃም? እሷንም እኔንም አደረቀ የትና ወንድም ፍቅር እንዳናገኝ አድርገናል። ምን ብዙ ቀን ደብቅ መቆየት አትችልም። እባክህ ናቲ፣ ጊዜው ሲደርስ እነግራታለሁ። አንተ ወደ ሀገር ሂድልኝ በቃ። አቶ ግርማ፣ ያንተን ጊዜ ሲጠብቅ የሷ ጊዜ እንዳይቀር
ለማንኛውም ሰላም ነው። ማለት ራስህ መስማት መግራት ይሻላል። አንተ ደግሞ ስም ባልካት ቁጥር ጽኑ ወደ ሞት መለሱ ይቀራል። በዛ ሰዓት ደግሞ ታይኛለህ። በፍጹም ይቅራብህ። እንዴት ብዬ ነው የምነግርህ? በጣም ጭንቅ እኮ ነው ያለኝ። ጭንቀትና ፍርሃት እኮ ሳይገባኝ ቀርቶ አይደለም። ግን ደግሞ ከዚህ ውጭ ሌላ ምንም አይነት አማራጭ የለም። እሺ ለማንኛውም ግን እኔ ቤት ሄዳ ከፈለግኝ ደግሞ ደውል። እሺ ሂጂ ብቻ ልተውና ብታስብበት ችግር የለም። ሂጂ በቃ ደውልልኝ። እሺ አይ እኔ እዚህ ይሻለኛል። እማዬስ ግን? እማዬ እኮ ገና አልገባችም፣ ገና ናት። ሰዓቱ አልሄደም ግን? እና ታዲያ እንጂስ ብትሆኝ ሰዓት ከሄደ ሰው ቤት ምን ታደርጊያለሽ? ኧረ እባክሽ ይሄ እኮ ቤቴ ነው። ኧረ እንደውም በእናትሽ ውጪ ውጪ። ምንድን ነው በሰው ቤት ድርቅ? ጉድ እኮ ነው እባካችሁ። አልወጣም። ጽኑዬ ልክ እንዴት በዚህ ሰዓት መጣሽ? እባክሽ ብሌንዬ ቤት በጣም ደበረኝ። አባዬም የሌሊት ሰው ሆኗል። እሱስ ልክ ነሽ። እዛ ቤት እኮ ብቻሽን መጠበቅ በጣም ነው የሚደብረው። እኔ የምልሽ ግን ቆይ እማዬም የሌሊት ሰው ሆና ነው እንዴ? እባክሽ ይኸውልሽ ግርማ ብቻውን በጣም ተሰቃየ፣ ስለዚህ እኔ ያግዘዋለሁ ስትል ነበር። ሲጀመር ታያቸው ተጋግዘውን ራሳቸው ይመጣሉ። እሺ እኔ ምን ጽኑዬ ባብሻ ደውሎ ነበር እንዴ? አዎ እያወራን ነበር። እንዴት ሆነልት? በእናትሽ ብሌንዬ ነገሮች እየተስተካከሉለት አይመስለኝም፣ ግን ደግሞ ነገሮች በደንብ ሲስተካከሉለት እንደሚመጣ ነግሮኛል። አይዞሽ ጽኑዬ ይመጣል። ደግሞ እኮ አሁን በስልክ እያወራችሁ ነው። ስሚኝማ ቅድም እኮ ከማዬ ጋር መጥቼ ስናወራው ነው የሄድኩት። ለዛ ነው ታዲያ ልቤን ሲጨንቀኝ የነበረው። እንዴት እያነሳችሁኝ ነዋ። መቼም እኮ ካለ እኔ ማንም ላይ አታወሩ። ይኸውልሽ ብሌን አሁን ትምህርትሽን መጀመር አለብሽ። ማዬ በጣም እየከፋት ነው። ይሁን ምን አልኩ? አሁን ገና ካፌ ሳይወጣ ካለ እኔ ምንም ነገር አታወሩም ብያለሁ እኮ። እባክሽ አንቺ አትቀልጂ፣ እኔ ከልቤ ነው። ኦይ ውይ በቃ ጽኑዬ በእናትሽ እንዳትመክሪኝ። እጭ ደግሞ መካሪ የበዛበት ዘመን ባካችሁ። ብሌን እሺ አልኩሽ እኮ ጽኑ እንደምትቆጭኝ እኮ። እሺ መቼ እንግዲህ ፈጣሪ ሲፈቅድ። ውይ ብሌን በእናትሽ አትቀልጂ፣ እኔ እኮ ከልቤ ነው እያወራሁሽ ያለሁት። ጽኑዬ ስለ እኔ ምንም ነገር እንዳትጨነቂ። እኔ እኮ አንዳንድ ነገሮችን እያሰብኩ ነው። ትምህርት ግን በቃኝ ባክሽ ከዚህ በኋላ። እናሽ አሁን ምንድን ነው እያሰብሽ ያለሽ? ያው ስራ ነው ጽኑዬ። ባክሽ ስራ ሰርቼ ብር ባገኝ ይሻለኛል። ምን አይነት ስራ? የተገኘውና አሁን ባክሽን አትጨነቂ። ተነሽና ሳይመሽ ሂጂ። አይ ብሌን ሰዓቱ ራሱ ገና እኮ ነው። በይበዛ ያለው ጽኑዬ ቢሆንም ግን ትንሽ ሰዓቱ ይደርስ። ስለዚህ ሸኝሽና ልመለስ ወይም ደግሞ ወደ ይመራጭ ሸኝ እንኳን ሊሄድብሽ እንዲሁ ራሱ ብቶች ውስጥ ነው። ሰሚ እንዴት ነው ብለሽ ግን እንደዚህ ማምሸት የጀመረው? አባዬ እባክሽ አዲስ ባህል እያመጣ ናቲ ወንድምሽ ነው። ይህ ተልካሻ ቋንቋ ነው። የኔ ልጅ ደግሞ በእንደዚህ አይነት ተልካሻ ቋንቋ ላሳምናት አልችልም። ገርምሽ ተረጋጋ። መረጋጋት አለብህ ገርምሽ።
አንተ ለመጨረሻ ጊዜ እንዴት ዲስከስ ማድረግ እንዳለብኝ ከልጄ ጋር ማውራት አለብኝ ከራሴ ጋር። እኔ ዩኒቨርሲቲ ሳልገባ ነው ናቲን የወለድኩት። ናቲ ማለት ደግሞ የአንቺ ወንድም ነው። ናይስ! በቃ ይሄ አሪፍ ሀሳብ። በቃ ይሄ የሚያሳምን ጣፋጭ የሆነ ቋንቋ ነው። ልጄ መቻል ደረቅ ልጅ አትለኝ። በቃ ለምን ሌላ ሰው አይነግራትም እንዴ? ይህ እኮ ግዴታ አይደለም አይደል እንዴ? በቃ የመጣ በቃ እኔ መፈንዳት አለብኝ። አንቺ የት ሄደሽ ነበር በዚህ ምሽት? ዝም ብዬሽ እኮ መታ እሷ ልሸኝ ወጥቼ ነው። ምን ነው በቃ እንደው አንቺ በቃ የእሷ ተከታይ ሆንሽ። በቃ እድሜ ልክሽን በቃ እንደው ሸቄጥ ቁጧ ስር በቃ ማለት ነው ለሰራሽ። ውይ እማዬ ደግሞ አንዳንድ ጊዜ በጣም ነው የምታበዥው። ምኑን ለማበዛው እስኪ ንገሪኝ። እስኪ ማበዛውን ነገር ንገሪኝ። እንዴ እድሜ ልክሽን አንቺ የእሷ ጋርድ ሆነሽ የእሷ ተከታይ ሆነሽ ትዘልቀዋለሽ። አንድ ቀን እስኪ ስለራስሽ አስቢ። እኔ እንደው አሁን እዚህ ቤት በቃ ስትልት ያለ ነገር ቢኖር ጭቅጭቅ ነው። እንደማየሽ እኔ ከቤት የት ሊነጋ ጠባ ጭቅጭቅ ምን አልሽ? ኧረ እባክሽ ነይ ደብድብኝ። እንግዲህ ዱላ ነው የቀረሽ። እንግዲህ አንድ ቀን ስለራስሽ እንኳን አስበሽ አታውቂም። ደነዝ ደብድብኝ። ነይ እንግዲህ ዱላ ፈልጋለሽ ደብድብኝ። ነይ የቀረሽ። ናቲን አግኝተሽው ነበር እንዴ? አዎ አግኝቼው ነበር። ችግር አለ? በማያገባሽ ገብተሽ ጽናትን እንዳትጎዳት ምናምን አልሽው አይደል? አንቺ ልክስክስ ወራዳ ወሬኛ። እማዬ ሲጀመር ነው መጀመሪያም ነግሬሻለሁ አይደለ? እኔ በፍጹም ጋሽ ግርማና ጽናት እንዲጎዱ አልፈልግም ብዬሽ ነበር። በዚህ ላይ ደግሞ ለጽኑም ቢሆን ጋሽ ግርማ ነው ነገራት ብዬ ነው እንጂ ዝም እንደማለት ታውቂያለሽ። እንዴት አወቅሽ አንቺ? አንቺና ናቲ ስታወሩ ተደብቄ ሰምቼ። ለነገሩ እኮ እኔና ባብሻም እኮ ጠርጥረን ነበር፣ ግን በፍጹም በምንም አይነት ሁኔታ ናቴ ጽናት ወንድም ይሆናል ብለን በፍጹም አስበን አናውቅም። ምን?